ተማሪዎች ጥሩ ውጤት ማምጣት ካለባቸው ሊያሳያቸው የሚገቡ ባህሪዎች አሉ፣ ሊያደርጓቸው የሚገቡ ነገሮች አሉ። ሊያደርጓቸው ከሚገቡ ነገሮች አንዱ ዋነኛው ምንድነው ከተባለ የተማሩትን በስነ ስርዓት ማጥናት ነው። ለማጥናት ደግሞ የሚያስፈልጋቸው ክህሎትና ልምድ አለ። ስለዚህ በዚህ ቪዲዮ የምንነጋገረው ተማሪዎች በጥናት ወቅት ሊኖራቸው ስለሚገባው ክህሎት ስኪል እና ሀቢት ነው። የዛሬው ቪዲዮአችን ርዕስ ዲቨሎፒንግ ኢፌክቲቭ ስተዲ ሃቢትስ የሚል ነው። ተማሪዎች እንዴት ነው ውጤታማ የሆነ የጥናት ሀቢት ወይም ደግሞ ልምድ፣ ተሞክሮ፣ ክህሎት ሊኖራቸው የሚገባው የሚለውን እናያለን። Developing effective study habits. Let us start from the introduction part. ከመግቢያው እንጀምር። Education requires different study skills. ትምህርት የተለያዩ study skillዎችን ይፈልጋል። ስኪል ራሱን የቻለ ስኪል ነው። ራሱን የቻለ ጥበብ ነው ማለት ነው ማጥናት። Education requires you to organize your time. ጊዜያችንን ኦርጋናይዝ አድርገን በአግባቡ እንድንጠቀም ያዛል ኤዱኬሽን ወይም ይፈልጋል። ኦርጋናይዝ ዩር ታይም ስንል ፕላኒንግ ኤንድ ኮንትሮሊንግ ታይም ስፔንት ኦን ስፔሲፊክ ታስክስ። እንግዲህ እንዴት ነው ፕላን የምናደርገው? እንዴት ነው ጊዜያችንን በአግባቡ የምንጠቀመው? ጊዜያችንን በአግባቡ ለመጠቀም ከሚያስፈልጉ ነገሮች አንዱና ዋነኛው ምንድነው? ፕላኒንግ ነው። ፕላን ካደረግን በኋላ ጊዜያችንን ኮንትሮል አድርገን ተቆጣጥረን በአግባቡ መጠቀም መቻል ነው። ዲቨሎፒንግ ኢፌክቲቭ ስተዲ ሃቢትስ። ተማሪዎች ጥሩ ውጤት ለማስመዝገብ ማድረግ ካለባቸው አንዱና ዋነኛው ነገር ምንድነው? ውጤታማ የሆነ የጥናት ሀቢት፣ የጥናት ልምድ፣ የጥናት ክህሎት ሊኖራቸው ይገባል። ውጤታማ የሆነ የማጥኛ ልምድን ዲቨሎፕ ካደረጉ ውጤታቸው ይሳካል ማለት ነው። ተማሪዎች ማጥናት ካለባቸው እንዴት አድርገው ነው ኢፌክቲቭ የሆነ ውጤታማ የሆነ የማጥናት ልምድና ክህሎት ሊያዳብሩ የሚችሉት? ይሄንን እናያለን ማለት ነው በዚህ ቪዲዮ። በዚህ ቪዲዮ ፓርት 1ን ካየን በኋላ በቀጣይ ቪዲዮ ደግሞ ፓርት 2ን እናያለን፣ የመጨረሻውን ፓርት። ከኢንትሮዳክሽን ከመግቢያው እንጀምር። ኤዱኬሽን ወይም ትምህርት የተለያዩ የጥናት ክህሎቶችን ስኪሎችን ይፈልጋል። ትምህርት የተለያዩ የጥናት ክህሎቶች የተወሰኑትን በዚህ ቪዲዮ የምናይ ይሆናል። ኤዱኬሽን ምን ነገሮችን ይፈልጋል? አንደኛ ጊዜያችንን ኦርጋናይዝ እንድናደርግ፣ ጊዜያችንን በአግባቡ እንድንጠቀም ይጠይቀናል። ኤዱኬሽን ለምሳሌ ፕላን ማድረግ፣ እቅድ ማውጣት፣ መቼ ነው የጥናት ጊዜ፣ መቼ ነው የእረፍት ጊዜ፣ መቼ ነው ቤተሰቤን በስራ ማግዘው የሚለውን ነገር በደንብ ለይቶ ታይምን ኦርጋናይዝ አድርጎ የእረፍት ጊዜ፣ ቤተሰብን ማገዣ፣ የትምህርት ጊዜ፣ የጥናት ጊዜ ብሎ በደንብ መደልደል ይገባል። ፕላን ማድረግ፣ ከዛ ደግሞ ይሄንን ፕላን ባደረግንበት ውስጥ ጊዜን መቆጣጠር፣ በአግባቡ መያዝ ማለት ነው። ኦርጋናይዝ ዩር ታይም ማለት። ኤዱኬሽን ሌላው የሚፈልገው ነገር ደግሞ ኢምፕሩቭ ዩር ስተዲ ስኪል፣ የጥናት ክህሎታችንን ማሻሻል ይፈልጋል። ትምህርት እያሻሻልን ካልሄድን ከአንዱ ትምህርት ከአንዱ ዓመት ወደ አንዱ ዓመት ስንሸጋገር እያሻሻልን ካልሄድን ውጤታችን ኢፌክቲቭ አይሆንም፣ ውጤታችን አመርቂ አይሆንም ማለት ነው። ምን ለማለት ነው? ኢምፕሩቪንግ ዩር ስተዲ ስኪል፣ ሴቲንግ ስኬጁል፣ በደንብ አድርጎ ስኬጁላችንን ሴት ማድረግ፣ ማስቀመጥ ፕሮግራማችንን፣ የእንግሊሽ፣ የማትስ፣ የፊዚክስ፣ የኬሚስትሪ፣ የባዮሎጂ የጥናት ጊዜን የትኛው ነው ብዙ የሚፈልገው፣ የትኛው ነው ትንሽ ጊዜ የሚፈልገው፣ የትኛው ነው ብዙ ትኩረት የሚፈልገው፣ በየትኛው ሰዓት ቢጠና ነው የትኛው ሳብጀክት የሚለው በደንብ መለየት፣ ከዛ ስኬጁል ማድረግ። ጌቲንግ ኢነፍ ረስት ሌላኛው ስኪል ነው።
በቂ እረፍት ያስፈልጋል። ያላረፈ አእምሮ በትክክል ሊሰራ አይችልም። በጥናት መሀልም ሊሆን ይችላል ማረፍ ያስፈልጋል። እንደገናም ደግሞ በእንቅልፍ ሰዓት በስነ ስርዓት ማረፍ ያስፈልጋል። በእረፍት ሰዓትም እንደዚሁ እረፍት መውሰድ ያስፈልጋል። ሌላው ስኪል የምንለው ደግሞ ሳይለንስ ሴል ፎን ነው። ብዙውን ጊዜ ተማሪዎችን ነጥብ የሚያስጥለው ውጤት የሚያሳጣው ምንድነው? ሞባይላቸውን ያለ አግባብ ሲጠቀሙ ነው። ስለዚህ ወደ ጥናት በምንሄድበት ጊዜ ሳይለንት ማድረግ ያስፈልጋል። ሳይለንት ከተቻለና ካላስፈለገን ደግሞ ወደ ጥናት ቤት ይዞ አለመግባት ነው። በአግባቡ የምንጠቀምበት ከሆነ ሴልፎን ወይም ይሄ ስማርትፎን ለማለት ፈልጌ ነው ውጤታማ የሆነ ስራ እንድንሰራ አስተማሪን ያክል ባይሆንም በተወሰነ መልኩ እንኳ ሊያግዘን ይችላል። ምክንያቱም ብዙ ኢንፎርሜሽኖች በውስጡ ስላሉ መጽሐፍትን ማግኘት ይቻላል፣ ቪዲዮዎችን ማግኘት ይቻላል፣ ዲያግራሞችን ማግኘት ይቻላል፣ ኖቶችን ማግኘት ይቻላል በሴልፎን። ሌላኛው ስኪል ደግሞ ቹዚንግ ኤ ጉድ ፕሌስ ነው። ቦታን መምረጥ ሌላኛው ስኪል ወሳኝ የሆነ ሊታወቅ የሚገባው ስኪል ነው። ረብሻ የሌለበት ኮንሰንትሬት ትኩረታችንን የማይበትን በደንብ አትኩሮታችንን በደንብ የምንሰበስብበት ንጽት ያለ ምቾት የሚሰማንን ቦታ በደንብ መምረጥ ያስፈልጋል። እነዚህ እንግዲህ ልናሻሽላቸው የሚገቡ ክህሎቶች ናቸው ወይም ስኪሎች። ሌላው ዲቨሎፒንግ ሰፖርት ሲስተም ነው። we must develop a supporting system። ማንም ሰው በራሱ አውጥቶ ተመራምሮ ሊደርስባቸው የማይገቡ ከሌላ ሰዎች ልንጠይቃቸው የሚገቡ ነገሮች እርዳታ ሊኖሩ ይችላሉ። ስለዚህ ሰፖርቲንግ ሲስተምን ዲቨሎፕ ማድረግ ያስፈልጋል። ከጓደኛ ሊሆን ይችላል፣ ከመምህር ሊሆን ይችላል፣ ዩኒቨርሲቲ ተማሪዎች ሊሆኑ ይችላሉ። the same grade level ሆናችሁ ደግሞ ሌላን ተማሪ መጠየቅ ሊሆን ይችላል። talk to your teachers። አስተማሪዎቻችሁን በየሳብጀክታቸው በቅርበት ልታናገሩ ይገባል። ብዙ ክፍተቶችን ይሞላሉ አስተማሪዎች። እናንተ ያያችሁበት መንገድና አስተማሪው ያስተማረበት መንገድ ስለሚለያይ በስነ ስርዓት አስተማሪን ማናገር፣ ማማከር፣ ቀረብ ብሎ ማማከር፣ መጠየቅ ያስፈልጋል። ስለ ትምህርት፣ ስለ ህይወት ክህሎት፣ ስለ ጥናት። ሌላው ቶሎ ብሎ እርዳታ ማግኘት ነው። በይደር አለማቆየት። ጌት ሄልፕ ኤርሊ ነው የሚለው። ቀደም ብለን እርዳታ ማግኘት ይጠበቅብናል። ቶሎ ብለን ሳይዘገይ ፈተና ሲደርስ አይደለም። ከስር ችግሮቻችንን እየፈታን ካልሄድን በኋላ ከተከማቹ ለፈተና አስቸጋሪ አንዱን ከአንዱ የመለየት ችግር ሊፈጥር ስለሚችል አስቸጋሪ ስለሚሆን ቀድመን የሚያስፈልገንን ክፍተት መሙላት መቻል አለብን። ስለዚህ እርዳታ ከሚሰጡን ከጓደኞቻችንም ይሁን ከአስተማሪም፣ ከቤተሰብ፣ ከጎረቤት ቶሎ ብለን እርዳታ ማግኘት ነው ያለብን በትምህርት ጉዳይ። ሌላኛው ቴክ ኬር ኦፍ ዩርሰልፍ የሚለው ነው። ራስን መንከባከብ አይዘወይ ከራስ በላይ ምንም ነገር የለም። ይሄን ታውቃላችኋለሁ። ከራሳችን በላይ ስለ ትምህርት ስለሆነ እያወራን ያለ ነው። ከኛ በላይ የሆነ ትምህርት የለም። ትምህርት ማንኛውም ነገር ከኛ በታች ነው የሚሆነው በትምህርት ዙሪያ ያለ። ስለዚህ ትምህርትን በአግባቡ እንድንይዝ ከፈለገ አስቀድመን ራሳችንን መንከባከብ ያስፈልጋል። ለምሳሌ በቂ እንቅልፍ ማግኘት፣ ጌቲንግ ኢነፍ ረስት ብለናል እዚህ ጋር አለም። በቂ ረፍት ማግኘት፣ ከዛ ውስጥ አንዱ እንቅልፍ መተኛት፣ በቂ ጥሩ ምግብ መመገብ፣ በስነ ስርዓት መመገብ፣ ኤክሰርሳይዝ መስራት ደምን ያዘዋውራል፣ አእምሮን ንቁ ያደርጋል በአግባቡ ከመጠን ሳይበዛ። ኤንድ ሪላክስ ማድረግም ያስፈልጋል። ጊዜውን የጠበቀ በእረፍት ሰዓት መሳቅ መጫወት ያስፈልጋል። ደስ የሚል ለዛ ያለው የጨዋታ አይነት አለና እንደዚህ እንደ መግቢያ የተቀመጡ ኤዱኬሽን ሪኳየር የሚያደርጋቸው ዋና ዋና ነገሮች ናቸው። ስለዚህ በትምህርት ውስጥ ስትኖሩ እነዚህ ነገሮች ማሰብ ማስተዋል ያስፈልጋል። ወደ ራሳችሁ መውሰድም ያስፈልጋል። በትምህርት ውስጥ ምን አይነት ተሳትፎ ማድረግ አለብን? ኢንጌጅመንት ኢን ዩር ኤዱኬሽን። አንደኛው ኢንጌጅመንት በድርጊቶች ወይም በእንቅስቃሴዎች ውስጥ መሳተፍ፣ ቢሄቪየራል ኢንጌጅመንት የምንለው ነው። እንግዲህ በድርጊቶች ወይም በእንቅስቃሴዎች መሳተፍ ስንል
ኮምፕሌቲንግ አሳይመንት ሊሆን ይችላል። የሚሰጣችሁን አሳይመንት በተገቢው ሰዓት በተገቢው ጊዜ ማጠናቀቅ። አሳይመንትን መስራት እንደ ማጥናትም ይቆጠራል። እንደ ትክክለኛው መደበኛ ሳይሆን የትክክለኛ የማጥናት ፕሮግራማችሁን የሚደግፍ የሚያጠናክር ነው አሳይመንት። በራሳችሁ የምትሰሩት ስለሆነ ደግሞ ሞር አንደርስታንድ የምታደርጉት ነገር ነውና ቢሄቪየራል ኢንጌጅመንት ወይም በድርጊቶች እንቅስቃሴዎች ውስጥ መሳተፍ ማለት በስነ ስርዓት አሳይመንትን በራሳችሁ መስራት፣ ሌሎችንም ጠይቆ ተረድቶ በራስ መስራት። ፓርቲሲፔቲንግ ኢን ክላስ ዲስከሽን ኢዝ ቬሪ ኢምፖርታንት። መጠየቅ፣ መመለስ፣ ዲስከስ ማድረግ፣ ውይይት ማድረግ እርስ በርስ ከሚያስፈልጉ ክህሎቶች አንዱ ኢንጌጅመንቶች አንዱ ፓርቲሲፔሽን ነው። አሁን እየቀረ የመጣ እየጨመረ መምጣት ሲገባው ተማሪዎች ላይ እንደዚህ አይነት ነገር እየቀነሰ ነው የመጣውና ይሄ ነገር ትንሽ ይመስላል፣ ቀላል ይመስላል፣ ግን ትልቅ ለውጥ ትልቅ ነጥብ የሚያስይዝ ነው። ፓርቲሲፔሽን ኢን ዲስከሽን የሚለው ማለት ነው፣ ኢን ክላስ ዲስከሽን። ሌላኛው ኢንጌጅመንት ደግሞ ስሜታዊ ተሳትፎ ነው። ኢሞሽናል ኢንጌጅመንት የምንለው ኢሞሽናሊ ስለ ትምህርት ስለ መማር ኢንተረስትድ መሆን አለብን። ልንወደው፣ ደስ ሊለን፣ ደስተኛ ልንሆን ይገባል። በትምህርት ብቻ አይደለም፣ ማንኛውም ነገር ደስተኛ ሆነን ካልተቀበልነው ጥቅም ሊሰጠን አይችልም፣ ፍሬያማ ሊሆንም አይችልም። ስለዚህ ትምህርትን ደስተኛ ሆናችሁ በመማራችሁ እድለኛ እንደሆናችሁ፣ በመማራችሁ ውጤት እንደምታመጡ፣ በመማራችሁ ህይወት እንደሚቀየር በማወቅ ትልቅ ደረጃ እንደሚደረስ ማመንና ደስተኛ መሆን ያስፈልጋል። ፊሊንግ ኮኔክትድ ዊዝ ዘ ስኩል የስ ትምህርት ቤታችሁን እንደ ቤታችሁ፣ ትምህርት ቤታችሁን እንደ ትክክለኛ የህይወት ፓርታችሁ አድርጋችሁ ተቀብላችሁ ልትወዱት ይገባል። ይህ ሲሆን ነው ኢሞሽናል ኢንጌጅመንት አለ። ሁለተኛው ኢንጌጅመንት ማለት ነው። ወደ ሶስተኛው ስንመጣ ደግሞ አእምሯዊ ተሳትፎ ወይም ኮግኒቲቭ ኢንጌጅመንት የምንለው። በኮግኒቲቭ ኢንጌጅመንት ውስጥ ምንድን ናቸው ኢንክሉድ የሚደረጉት? ማኔጂንግ ኤንድ ሞኒተሪንግ ዋንስ ኦውን ለርኒንግ፣ የራስህን ወይም የራሳችንን የመማሪያ መንገድ ማኔጅ ማድረግ፣ መቆጣጠር፣ ሞኒተር ማድረግ፣ በአግባቡ መያዝ ያስፈልጋል። የራሳችንን የመማሪያ መንገድ እንዴት ነው ስንማር ደስ የሚለን፣ በምን መንገዱ ነው ውጤታማ የምንሆነው ብሎ ያንን ፈልጎ ማግኘት፣ ካገኙ በኋላ በአግባቡ መያዝ፣ ከዛ ደግሞ እየተቆጣጠሩ እያሳደጉ መሄድ ነው መማሪያ መንገድን። በአሁን ጊዜ ቢኮዝ ኦፍ ቴክኖሎጂ ብዙ አይነት የመማሪያ መንገዶች ስላሉ ማየት መፈለግ ያስፈልጋል። በዚህ ማኔጂንግ ኤንድ ሞኒተሪንግ ዋንስ ኦውን ለርኒንግ በሚለው ስር ደግሞ ምን ነገሮች አሉ? ፕላኒንግ አለ፣ ማኔጅ ለማድረግ ይጠቅማል፣ ሞኒተር ለማድረግ ይጠቅማል። አፕላይንግ አፕሮፕሪየት ስትራቴጂ ኤንድ ስኪል፣ ፕላን ካደረግን በኋላ ለማጥናት ለመማር ምን አይነት ስኪል ነው የሚያስፈልገን ብሎ ትክክለኛውን ስኪል ፈልጎ መተግበር ያስፈልጋል። ከዛስ ካቀድን በኋላ ክህሎቱን አግኝተን ወደ ተግባር ከቀየርን በኋላ መገምገም ያስፈልጋል። ጥሩ መንገድ ላይ ነው ያለሁት፣ ቴስት ላይ ጥሩ እየሰራው ነው፣ ፋይናል ሚድ ኤግዛም ላይ ጥሩ እየሰራው ነው፣ ይሄ የጥናት መንገድ በደንብ እንዲገባኝ እያደረገ ነው ብሎ አሰስ ማድረግ ያስፈልጋል። ከአሰስመንት በኋላ ኮሬክት ማድረግ ያስፈልጋል። የሚጠቅመንን እያዝን የማይጠቅመንን እየጣል እየሄድን እያሳደግነው እንሄዳለን። ስለዚህ ሶስቱን ተሳትፎች በደንብ አድርጎ ማካተት ያስፈልጋል። እነዚህን ሶስቱን አንድ ላይ ካካተትን being engaged in all three levels predicts ነው የሚለው። ምን ይዘው ይመጣል? best outcome for success። የምትፈልጉትን ውጤት አይነት ይዛችሁ መውጣት ትችላላችሁ። ሀሪፍ ውጤት ማግኘት፣ ጥሩ ውጤት ማስመዝገብ ይቻላል። በእነዚህ በሶስቱ ላይ ኢንጌጅ ካደረግን፣ ተሳትፎ ካደረግን፣ በአእምሮም ሊሆን ይችላል ከላይ እንዳየነው ቢሄቪየራል ኢንጌጅመንት፣ ኢሞሽናል ኢንጌጅመንት እና ኮግኒቲቭ ኢንጌጅመንት፣ እነዚህን ሶስቱን አንድ ላይ መያዝ ያስፈልጋል። what to do in the class፣ ክላስ ውስጥ ምን እናርግ? አስተማሪዎችም ተናግረውት ሊሆን ይችላል፣ ክላስ ውስጥ በተደጋጋሚ ቤተሰብም ተናግረውት ሊሆን ይችላል። እነሱ ደጋግመው የሚናገሩት ስለሚጠቅም ነውና ተማሪዎች በአትኩሮት ይሄን ነገር ማድረግ ይጠበቅባቸዋል። ብዙ ተማሪዎች ይሄን ሲያደርጉ እያየው ነው። የማታደርጉ ከሆነ ደግሞ ማድረግ አለባችሁ።
እያደረጋችሁ ያላችሁ ደግሞ ይሄን ክላስ ውስጥ ቀጥሎ የምናየውን እያደረጋችሁ ያላችሁ ተማሪዎች ደግሞ በዛው መቀጠል አለባችሁ። አንደኛ ሲት ክሎዝ ቱ ዘ ቲቸር። ወደ ኋላ ርቀው የሚቀመጡ ልጆች አሉ። ድምፅ አይሰማቸው፣ መሀል ላይ እንቅስቃሴ የተማሪዎች እንቅስቃሴ ይረብሻቸዋል። አስተማሪ የሚለውን በስነ ስርዓት መከታተል አይችሉም። ስለዚህ መቀመጥ ካለበት አንድ ተማሪ እንደምንም ብሎ ለአስተማሪው ቅርብ ሆኖ መቀመጥ አለበት። ብዙ አድቫንቴጆች ስላሉት በንቃት እንዲከታተል በደንብ እንዲገባው ስለሚያደርግ ማለት ነው። ስታርትስ ኤ ሪሌሽንሺፕ። በደንብ ለአስተማሪው ተጠግተህ ከተቀመጥክ በኋላ በደንብ ሪሌሽንሺፕ ማድረግ ያስፈልጋል። መጠየቅ፣ መመለስ፣ መስማት፣ ኖት መያዝ፣ እነዚህን በደንብ መያዝ ያስፈልጋል። ስለዚህ ጥሩ ኮኔክሽን ሊኖር ይገባል። አይ ኮንታክት ያስፈልጋል። በፍጹም ከአስተማሪው አይንህን፣ ልብህን፣ ጆሮህን ማስወገድ የለብህም። በደንብ መከታተል መቻል አለብህ። ከዛስ ክላስ ውስጥ ማድረግ ያለብህ ሁለተኛው ነገር አስክ ኤንድ አንሰር ኩዌስችንስ። ክላስ ዲስከሽን ውስጥ ኢንቮልቭ ማድረግ። አያችሁ፣ ስትጠየቁ ትክክልም ይሁን አይሁን መመለስ ውስጣችሁ የመጣውን እንደገናም ደግሞ መጠየቅ። አስክ አንሰር ኩዌስችን። እነዚህ ነገሮች ወሳኝ ክህሎቶች ናቸው ክላስ ውስጥ መደረግ ያለባቸው። አፕ ክሎዝ ናሮውስ ፐርሰፕቹዋል ፊልድ ሶ ዩ አር ሌስ ላይክሊ ቱ ፎል ስሊፕ። ዩሲ ከመምህር ጋር ያለህን ጋፕ በጣም ማጥበብ አለብህ። መምህርን ጠጋ ብለህ በስነ ስርዓቱ ፊት ሆነ የምትማር ከሆነ በእንቅልፍ የመያዝ እድልህ ይቀንሳል። ስለዚህ ፊልድ ኦፍ ቪዥንን ማጥበብ መቻል አለብህ። ትኩረትን አስተማሪ ላይ ማድረግ አለብህ ማለት ነው። ይህም ጠቃሚ ነው። በንቃት እንድትከታተል ያደርግሃል። ሪቪው ኖትስ ኢትስ ቬሪ ኢምፖርታንት። በተለይ አስተማሪው ገና ሲገባ እስቲ ሪቪው አድርጎ የትላንቱን የዛሬው መለስ ብላችሁ እዩ እያለ ሲነግራችሁ በፍጥነት ሪቪው ማድረግ ያስፈልጋል። ያልገባችሁ ነገር ካለ መጠየቅ ነው። ኮፒ ዳውን ኦል ኤግዛምፕልስ። እንድታስታውሱ ስታጠኑት ሁሉንም ኤግዛምፕሎች ከምን አንጻር ነው የተያዘው፣ እንዴት ነው ኤግዛምፕሉን የሰጠው እያላችሁ በደንብ እያዛችሁ ኮፒ ካረጋችሁ በኋላ ኖቱን ስታነቡ ከኤግዛምፕሉ ጋር ስታቀናጁት ክሊር የሆነ አይዲያ ታገኛላችሁ ማለት ነው። ሶ ኮፒ ዳውን ኦል ኤግዛምፕልስ። ሌላኛው ደግሞ ቴኪንግ ኖትስ የሚለው ነው። ኖት አያያዝ ወሳኝ ነው። ኖት ካልያዝን ምን ይዘን ነው ቤት ሄደን ልናነብ የምንችለው? ሶ ቴኪንግ ኖት ምን ነገሮችን ይፈልጋል? ኦርጋናይዝ ዩር ኖት ቴኪንግ። በፍጥነት ክላስ ውስጥ ካለው ሰዓት አንጻር አስተማሪው ከሚናገረው አንጻር ቶሎ ጽፋችሁ ሊሆን ይችላል፣ ተዘበራርቆ ሊሆን ይችላል። ስለዚህ ምን ማድረግ ያስፈልጋል? ኦርጋናይዝ ማድረግ ያስፈልጋል። በኦርደር ማስቀመጥ፣ እንደገና መልሶ መጻፍ፣ የተዘበራረቀውን የተሸከቸከውን እንደገና ቤት ከገባ በኋላ ወይም ደግሞ ባለ ክፍት ሰዓት በስነ ስርዓቱ እንደገና በጥሩ እጅ ጽሁፍ በመልኩ እያደረጉ መጻፍ ያስፈልጋል ኖቱን። ዩዝ ዩር ኦውን ወርድስ። የራሳችሁን ቃላት ተጠቀሙ። የሚቀላችሁን አብሪቬሽን ሊሆን ይችላል፣ ቃላት ሊሆን ይችላል። የራሳችሁን ቃላት ተጠቀሙ፣ በኋላ ስታነቡ በቀላሉ እንድታስታውሱት። ዲስ ሜክስ ዩ ቲንክ ኦኬ። በደንብ እንዳስብ ስለሚያደርገን ነው የራሳችን ቃላት ስንጠቀም፣ ቃላቶችን ስንመርጥ፣ ኖት ስንይዝ ማለት ነው። የግድ አስተማሪው የተናገረው ከባባድ ቃላቶች መሆን የለባቸውም። ጎ ኦቨር ዩር ኖት ኢን 24 hours። በ24 ሰዓት ሳይሞላው የተማራችሁትን ሁሉ ሪቫይዝ ማድረግ መልመድ መቻል አለባችሁ። ምክንያቱም 24 ሰዓት ከሞላው በኋላ ሪቫይዝ ሳታደርጉ ብትቀሩ 50%ቱን የተማራችሁትን ተረስቷላችሁ። እንግዲህ 24 እያለ ሲሄድ ኦልሞስት ከ2-3 ቀን በኋላ ኮምፕሌትሊ ፎርጌት ታደርጉታላችሁ ማለት ነው። ሶ እንደዛ እንዳይሆን ሪቫይዝ ማድረግ። ቴክ ኖትስ ኦን ዩር ኖትስ። እዚህ ጋር ሪራይት ነበር ያልነው አይደል? እዚህ ጋር ደግሞ ከኖታችሁ ላይ ሌላ ኖት መውሰድ። ከኖት ላይ ኖት የሚሰጣቸው አንዳውት በኖት መልክ የመጣ ነው አይደል? ስለዚህ እናንተም ከዛ ላይ የራሳችሁን አጫጭር ኖት መውሰድ እንድታነቡም እንድታስታውሱም ይጋብዛቸዋል። ከኖት ላይ ኖት መውሰድ። adjust your note taking usually means shorter። ኖት ስትይዙ ረጃጅም አይደለም፣ አጠር ኮንሴፕቷን ሴንትራል ፖይንቷን መያዝ ያስፈልጋል። if you don't understand የምትማሩትን የምትጠይቁትን የምታነቡትን ካልገባችሁ get information elsewhere። immediately አልገባኝም ብሎ መበሳጨት መተው ሳይሆን በማስታወሻ ነገር ጻፍ አድርጎ አስተማሪዎችን
የክፍል ጓደኛ ወይም ኢንተርኔትን በመጠየቅ መፍትሄ ማግኘት ይቻላል። ኢንተርኔት ስንል እንግዲህ ስልካችን እዚህ ጋር ምን ያህል ወሳኝ እንደሆነ ማየት ያስፈልጋል። ዲቨሎፒንግ ኢፌክቲቭ ስተዲ ሃቢትስ የመጣንበት ዋናው ርዕሳችን እንግዲህ ይሄ ነው። እንዴት አድርገን ነው ኢፌክቲቭ የሆነ የማጥኛ ዘዴ ዲቨሎፕ ልናደርግ የምንችለው ክህሎት ልምድ ሊኖረን የሚችለው? ስተዲንግ ኢዝ ስኪል። ማጥናት ክህሎት ነው። ጥበብ ይፈልጋል፣ ብልሃት ይፈልጋል። ያንን ብልሃት ፈልገው ማግኘት እዛ ብልሃት ላይ መስራት ያዋጣል ማለት ነው። ሶ ቢንግ ሰክሰስፉል ኢን ስኩል ሪኳየርስ ሃይ ሌቨል ኦፍ ስተዲ ስኪል። ሶ የተለያዩ ሌቨል ያላቸው ስተዲ ስኪሎች አሉ። ስለዚህ ትምህርት ቤቱ ሰክሰስፉል ለመሆን ከፍተኛ የሆነ ሌቨል ያለው ስኪል ስተዲ ስኪል ዴቨሎፕ ማድረግ ያስፈልጋል። የትኛው ነው እናየዋለን። ስቱደንትስ መስት ፈርስት ለርን ዲስ ስኪል። የመጀመሪያው እንግዲህ ይህን ስኪል ማወቅ ነው። በዚህ ቪዲዮ ላይ በተወሰነ መልኩ የምትይዙትም ይህንን ነው። ከተማራችሁ በኋላ ይህን ስኪል ካወቃችሁ በኋላ ፕራክቲስ ማድረግ መለማመድ ነው። ስሩ ፕራክቲስ ደግሞ ምን እያደረጋችሁት ነው የምትመጡት? ዴቨሎፕ እየሆነ ይመጣል። ሶ ስቱደንትስ ለርን ፕራክቲስ ኤንድ ዴቨሎፕ ኢፌክቲቭ ስተዲ ስኪል። ሶ ዲስ ኢዝ መስት። መማር፣ ፕራክቲስ ማድረግ፣ ዴቨሎፕ ማድረግ ሰክሰስፉል ያደርጋል። ጉድ ስተዲ ሃቢትስ ኢንክሉድ ሜኒ ዲፍረንት ስኪልስ። ጥሩ የጥናት ልምድ ብዙ የተለያዩ ስተዲ ስኪሎችን ያካትታል። ኢንክሉድስ ሜኒ ዲፍረንት ሃቢትስ ኦር ስኪልስ። ነምበር 1 ከሚያስፈልጉ ስኪሎች አንዱ ታይምን ማኔጅ ማድረግ። ታይም ማኔጅመንት ኢዝ ቬሪ ኢምፖርታንት። ጊዜን በአግባቡ መጠቀም አንደኛው ኢፌክቲቭ የሚያደርገው ስተዲ ስኪል። ታይም ማኔጅመንት በራሱ ስኪል ነው ማለት ነው። ነምበር 2 ሰልፍ ዲሲፕሊን። ራስን በስነ ስርዓቱ መያዝ፣ ጥሩ ሰው መሆን፣ ጥሩ ተማሪ መሆን፣ ጥሩ ባህሪ መያዝ። ሰልፍ ዲሲፕሊን ላወጣንለት ዓላማ መገዛት፣ በፕሮግራማችን መሄድ ያስፈልጋል። ሰልፍ ዲሲፕሊን ለመምህራን መታዘዝ ያስፈልጋል። ኮንሰንትሬሽን ትኩረት ይፈልጋል። እነዚህ ናቸው እንግዲህ ስኪሎቹ። አይሲ ጊዜን በአግባቡ መጠቀም፣ በዲሲፕሊን ራስን መያዝ፣ ኮንሰንትሬሽን ትኩረት ማድረግ፣ ስንማር በትኩረት ስናጠና በትኩረት ዲስከስ ስናደርግ በትኩረት መልስ ስንመልስ በትኩረት። ኮንሰንትሬሽንም ያስፈልጋል። ከሚረብሹ ነገር ርቆ ራስን በደንብ መያዝ። ሌላኛው ሜሞራይዜሽን ነው፣ ማስታወስ። ሜሞራይዝ ማድረጊያ ብዙ የተለያዩ ቴክኒኮች አሉ አይደለም? ከስዕሎች ጋር ማያያዝ፣ ከድምጾች ጋር ማያያዝ፣ አብሪቬሽኖችን መጠቀም፣ ከሁኔታዎች ጋር ማያያዝ፣ እንደዚህ ማስታወሻ ብዙ መንገዶች አሉ። ይሄንንም ስኪል መጠቀም ያስፈልጋል። ሌላኛው ደግሞ ኦርጋናይዜሽን ኤንድ ኢፈርት ነው። ራስን በደንብ ኦርጋናይዝ ማድረግ ያስፈልጋል። የጥናት ቦታችን ካለ ደብተሮችን ለብቻ በየግሬድ ሌቭሉ በየሳብጀክቱ፣ መጽሐፎችን ለብቻ በየግሬድ ሌቭሉ በየሳብጀክቱ፣ ሃንዳውቶችን ለብቻ፣ የጥያቄ ወረቀቶችን ለብቻ በደንብ ማደራጀት፣ ቤቱን በደንብ ማስተካከል፣ የጥናት ቦታ ያስፈልጋል። ከዛ ደግሞ ኢፈርት ይፈልጋል። ፑሽ፣ ትግል፣ መበርታት፣ መጠንከር ያስፈልጋል። ፑቲንግ ታይም ኢንቱ ኦርጋናይዚንግ ኖትን ኦርጋናይዝ ለማድረግ ጊዜን መስጠት። ኤንድ ኦልሶ አዘር ፔፐርስ ፎር ኮርስስ፣ ሌሎችንም ሁሉ በደንብ ኦርጋናይዝ ማድረግ። አሁን በነገርኳችሁ መሰረት በደንብ ማደራጀት፣ ኖትን አደራጅቶ መያዝ፣ የጥያቄ ወረቀቶችን አደራጅቶ መያዝ። ክላስ ውስጥ የሚሰጣችሁን ትምህርት ማስታወሻ በብጣቂ ወረቀት እየጻፉ ወረቀቱን የትም መጣል፣ ደብተርን በየቦታው መጽሐፉንም እንደዚህ ስርቻ ውስጥ መውጣተፍ ጊዜ በአግባቡ እንዳትጠቀሙ ነው የሚያደርገው። ስለዚህ ኦርጋናይዝ በደንብ ማደራጀት ያስፈልጋል። ራስንም ኖትንም ደብተርንም በደንብ ማደራጀት ያስፈልጋል። የመጨረሻውና ዋነኛው ደግሞ ዲዛይር የምንለው ሰክሰስፉል ለመሆን ፍላጎቱ ሊኖረን ይገባል። የስ ኢንተረስት ብለን ነበር ቅድም። ሶ ዲዛይር ቱ ሰክሲድ ኢዝ ኢምፖርታንት። ፍላጎት ሲኖረን ጉጉ ስንሆን በጉጉታችን ውስጥ ደግሞ እየሰራን ስንሄድ ሰክሰስፉል ይሆን እንመጣለን። ሪሜምበር፣ አስታውሱ፣ አስተውሉ። once you develop effective study habits, you will find that the job of studying and learning will become easier.
አንዴ ኢፌክቲቭ የሆነውን ስተዲ ሃቢት ካገኛችሁ ከደረሳችሁበት በኋላ ከዛም በኋላ ጥናትም ቀላል፣ ትምህርትም ቀላል፣ ውጤትንም በቀላሉ ማምጣት ይቻላል። Number 2, you will be working smart instead of working hard. ብዙውን ጊዜ ተማሪዎች ፈተና ሲደርስ ነው ኖታቸውን ሁሉ እየሰበሰቡ የሚያጠኑት። ይሄ በቃ ራስን ማልፋት ነው። ራስ ላይ ጫና መፍጠር ሃርድ ነው የሚሆነው። ነገር ግን በጊዜ ከላይ ያየናቸውን ክህሎቶች ከተጠቀምን ስማርት ይሆናል ስራችን ሁሉ። ቀላሉን መንገድ አይተነዋል። የሚያስቸግረን ነገር የለም። እንዴት ፕሮብሌምን ሶልቭ ማድረግ እንዳለብን፣ እንዴት ድካማችንን መቀነስ እንዳለብን እናውቃለን። ምክንያቱም ስኪሉን ተምረናል፣ ፕራክቲስ አድርገናል፣ ዴቨሎፕ አድርገናል። ስለዚህ ስማርት መሆን እንጀምራለን ማለት ነው። ሲያስተምር ራሱ አስተማሪው በምን መንገድ እያስተማረ ነው፣ እንዴት ነው ፈተና የሚመጣው፣ እንዴት ነው ትኩረት የሚያደርገው፣ ስታጠኑም ይሄን እያሰባችሁ ትሄዳላችሁ። ስማርት እየሆናችሁ ነው የምትመጡት። ኢፌክቲቭ የሆነ ስተዲ ሃቢት ዲቨሎፕ ካደረጋችሁ በኋላ እነዚህን ሁለቱን ወሳኝ የሆነ አድቫንቴጅ ታገኛላችሁ። your learning preference በምን አይነት መንገድ ስትማሩ ነው ደስተኛ የምትሆኑት? የእናንተ ፌቨረብል የሆነው የመማሪያ መንገዳችሁ እንዴት ነው? በምን መንገድ ስትማሩ ነው የሚገባችሁ፣ ደስ የሚላችሁ፣ ውጤት የምታመጡት የሚለውንም መለየት ያስፈልጋል። knowing how you learn best is the first step in developing effective study habits. በምን መንገድ ባጠና ነው፣ በምን መንገድ ብማር ነው ኢፌክቲቭ የሚለውን ማወቅ የመጀመሪያው የውጤታማ የጥናት ስኪል ወይም ሃቢት ማግኛው መንገድ ነው። Every student has unique and personal learning style. እንግዲህ እንደየሰውነታችን የራሳችን የሆነ የተለያየ የራሳችን ብቻ የሆነ አንዱ ከሌላው ጋር የማይገናኝ የምንማርበት ስታይል አለ፣ መንገድ አለ። ስለዚህ ያንን ማወቅ አስፈላጊ ነው ማለት ነው። or preferred channels through which learning comes more easily. ብዙ አይነት ቻናሎች አሉ። አንዳንዱ ድምጽ ብቻ፣ አንዳንዱ ቪዲዮ፣ አንዳንዱ በመነካካት፣ አንዳንዱ ስዕል፣ አንዳንዱ ቪዲዮ አይቶ፣ አንዳንዱ አንብቦ የትኛው መንገድ ነው ቤስት የኔ በደንብ የሚጠቅመኝ በደንብ በቀላሉ አንደርስታንድ እንደሆነ የሚያግዘኝ የሚለውን ማወቅ ነው። ask yourself the following. ራሳችሁን ጠይቁ እስኪ ቻናላችሁን ወይም ደግሞ ፕሪፈረንሳችሁን ወይም ለርኒንግ ስታይላችሁን ለማወቅ am I more inclined to remember something better when I see it, when I hear it, or when I experience it, or do something active with it? አንድ ነገር ስታዩት ነው በደንብ የሚገባችሁ? እያያችሁት ስትማሩ ነው? ወይም ደግሞ እየሰማችሁ ስትማሩ ነው? ወይንስ ደግሞ ኤክስፒሪየንስ ወይም ደግሞ ምን ማለት ነው እየነካካችሁ ያንን ነገር ኤክስፐሪመንቱን እየሰራችሁ የምትማሩትን ነገር ወደ ተግባር እየቀየራችሁ እየሰራችሁ ስትሄዱ ነው ወይ በደንብ የሚገባችሁ? የትኛው ነኝ እኔ ብሎ ከነዚህ ሶስቱ አንዱን፣ ሁለቱን፣ ሶስቱን ማወቅ ያስፈልጋል። ሶስቱንም ከሆነ ይዞ መሄድ ነው። አንዱ ከሆነ ደግሞ እዛ ላይ በደንብ መስራት ያስፈልጋል ማለት ነው። ኢፌክቲቭ የሆነው መፈለግ ነው። to improve as a visual learners, okay, visual, when I see የሚለው ሳይ ነው በደንብ የሚገባኝ የሚለው ምን ማድረግ አለበት? visualize what you are learning. የምትማረውን ነገር በአእምሮ ውስጥ ልትስለው ይገባል። ስዕሉ፣ እንቅስቃሴው፣ ሁሉ ነገር ውስጥ ሊኖር ይገባል። visualize ማድረግ መቻል አለበት። use color in your notes. visualize ከማድረግ አንዱ ነገር ምንድነው? ኖትህ ላይ ወሳኝ ፖይንቶች ላይ ምን ማድረግ ነው? ከለር ማድረግ። ከስር ማስመር ሊሆን ይችላል። ከለርድ ፔን፣ ሃይላይተርስ ምናምኖችን እየተጠቀሙ ምን ማድረግ ነው? ሃይላይት ማድረግ፣ ደመቅ ከስራቸውም ሊሆን ይችላል እላያቸው ላይ። ይሄን ማድረግ አለባቸው። በማየት የሚማሩ የሚያስታውሱ በደንብ የሚገባቸው ማለት ነው። visualize what the instructor is lecturing about. እንዴት ነበር ሲያስተምር የነበረው? እንዴት አድርጌ ሊያዘው? እንቅስቃሴውን፣ ድምጹን፣ ምሳሌውን ምኑን ሁሉ ውስጥ አስቀምጦ ቪዥዋላይዝ ማድረግ፣ ስዕሉ ውስጣችን እንዲፈጠር ማድረግ ያስፈልጋል። ሌላው ደግሞ ያው በማየት ስለሆነ ስዕሎችን መሳል። ስለ ልብ ኖቱን የተማርክ ከሆነ ኖቱን ወደ ስዕል መቀየር አለብን። ወይም ስዕሉን ማየት፣ ዲያግራሞችን ማየት፣ በደንብ እነሱ ላይ ፎከስ ማድረግ
ያስፈልጋል። ለማጥናት፣ ለመማር፣ ለማወቅ ዩዝ ማይንድ ማፕ ኢን ዩር ኖት የስ ኖትህ እንዴት ነው ኦርጋናይዝ የሆነው? ዋናው ቶፒክ ማን ነው? ሰብ ቶፒኮቹ እነማን ናቸው? እንዴት ነው የተያያዙት? በምን መንገድ ነው እየሄዱ ያሉት የሚለውን ማይንድ ማፕ በስነ ስርዓት መጠቀም ያስፈልጋል። ዩዝ ፒክቸር ኤንድ ዲያግራምስ ቱ ሪኢንፎርስ ለርኒንግ የስ ዲያግራሞችና ፒክቸሮች መጽሐፍ ላይ ያሉት ብዙ ነገሮችን ያስተምራሉ። ብዙ ኢንፎርሜሽኖችን 3 እና 4 ሉክ በኖት ያለውን በአንድ ስዕል ላይ ቁጭ ማድረግ ያስፈልጋል። ይቻላል፣ ይዟልም። እነዚህን ነገሮች ደጋግሞ ማየት ያስፈልጋል። ቪዥዋል ለርነር ከሆንክ ማለት ነው። የመጨረሻው ደግሞ ምንድነው? ለርን ፍሮም ቪዲዮ። ከቪዲዮዎች ስታዩ ብዙ ነገሮችን እየተማራችሁ ስለምትሄዱ ትምህርታዊ ቪዲዮዎችን፣ ኤዱኬሽናል ቪዲዮዎችን የምንፈልገው ቶፒክ ላይ በደንብ ማየት ያስፈልጋል። እነዚህ በአኒሜሽን የተሰሩ አሉ። እነሱን በደንብ ማየት ያስፈልጋል። ኦኬ፣ ኦዲተሪ ለርነር ከሆንክስ፣ በመስማት ብቻ ከሆነስ ጥሩ እየተማርክ ጥሩ ውጤት የምታመጣው? ሊስን ቱ ሪከርድ አሳይመንትስ፣ ሪከርዶችን በደንብ ማዳመጥ የሚፈቀድ ቢሆን አስተማሪዎቹ ሲያስተምሩ ሪከርድ ማድረግ፣ አንተም ስታጠና የራስህን ድምፅ ሪከርድ ማድረግ። ሪከርድ ዩር ኦን ቴክስት ቡክ ሪዲንግ፣ ሪከርድ ማድረግ። በኋላ ትሰማዋለህ፣ በኤርፎንም በምንም አድርገህ ታዳምጠዋለህ። ስታነብ ደግሞ ድምፅህን ጮክ አድርገህ ማንበብ አለብህ። በዚህ መንገድ ይገባኛል ብለህ ካሰብክ ማለት ነው። ሌላው ቶክ over idea from class and what you are studying with other students። ከጓደኞቻችሁ ጋር እንደዚህ አይነት ለርነር ከሆናችሁ በደንብ ማውራት ማለት ነው። አንዱ የሚለውን ማዳመጥ፣ አንተም ዲስከስ ታደርጋለህ ከሱ ጋር፣ እሱም ያንተን ይወስዳል፣ አንተም የሱን ትወስዳለህ። እንደዚህ እያደረግክ ራስህን ወይም እንደዚህ ያደረጋችሁ ራሳችሁን ማሻሻል ማብቃት አለባችሁ። ኦዲተሪ ለርኒንግ ሞር መስማት ማዳመጥ ስለሆነ ማለት ነው። ፓርቲሲፔት ኢን ክላስ ዲስከሽን የስ ይሄ በጣም ወሳኝ ነው። ለማንኛውም አይነት ለርነር ክላስ ዲስከሽን ላይ ፓርቲሲፔት ማድረግ ያስፈልጋል። አስተማሪዎች 2 ደቂቃ ውሰዱ፣ 3 ደቂቃ ሲወሰዱ ዲስከስ አድርጉ ሲል በታማኝነት ለራሳችሁ ውጤታማ እንድትሆኑ ዲስከስ ማድረግ፣ ኢንፎርሜሽንን ኤክስቼንጅ ሼር ስለምታደርጉ። ሊስን ቱ ኦዲዮ ኦን ደ ሳብጀክት የስ ሳብጀክቱን ቤዝ ያደረጉ የተለያዩ ኦዲዮዎች ሊኖሩ ይችላሉ። እነሱን እየሰበሰቡ እየፈለጉ ማዳመጥ፣ ቴክስቶችን ኖቶችን ወደ ኦዲዮ እየቀየሩ ማዳመጥ ያስፈልጋል። ሃንድ ኦን ለርነር ከሆንክስ በኤክስፒሪየንስ በመነካካት በምናምን የምትይዝ በደንብ ስትማር የሚገባ ከሆንክስ፣ ስታጠና የሚገባ ከሆንክስ ምን ማድረግ አለብህ? ስታንድ አፕ ኤንድ ሙቭ አራውንድ ዋይል ዩ አር ስተዲንግ። በምታጠናበት ጊዜ ወደዛ ወደዚህ እየተንቀሳቀስክ ምን እያልክ ማጥናት መቻል አለብህ ማለት ነው። አንደኛ ቴክ ፍሪኩዌንት ብሬክ ዋይል ስተዲንግ። እንግዲህ የተወሰነ እያጠና ትንሽ ጋፕ፣ የተወሰነ እያጠና ጋፕ መውሰድ ያስፈልጋል። ብሬክ ያስፈልጋል። ሜክ ዩዝ ኦፍ ዩር ሃንድስ ኤንድ ራይት ቲንግስ ዳውን አስ ዩ ስተዲ። ዩሲ ከኖቱ ላይ ኖት እየወሰድክ አንተ መጻፍ መቻል አለብህ ማለት ነው። ቴክ ኖት ፍሮም ዩር ኖት የሚለውን አፕላይ ማድረግ አለባችሁ ማለት ነው። ሃንድ ኦን ለርነር ከሆንክ ኖት ሲሰጥ ኖቱን ማንበብ ብቻ ሳይሆን ምን ማድረግ አለብህ? ከኖቱ ላይ ኖት መጻፍ፣ እንደገና መጻፍ መቻል አለብህ ማለት ነው። ታነባለህ፣ እንደገና ትጽፈዋለህ። ከራስህ አውጥተህ ኮፒ ፔስት ማድረግ ሳይሆን ካነበብክ በኋላ ወደዛ ኖቱን ወደዛ ገሸሽ አድርገህ እንደገና መጻፍ መቻል አለብህ ማለት ነው። ዩዝ ዘ ኮምፒውተር ቱ ሪኢንፎርስ ለርኒንግ የስ እንደዚህ አይነት ለርነር ከሆንክ ኮምፒውተር መጠቀም ያስፈልጋል። ኮምፒውተር ላይ ቢ ፊዚካሊ አክቲቭ ኤክስፐሪመንት ዊዝ ኦብጀክት ኢዝ ቬሪ ኢምፖርታንት። ፊዚካሊ አክቲቭ መሆን እንቅስቃሴ ምናምን ያስፈልጋል። ኤክስፐሪመንቶች ላይ በደንብ መስራት ያስፈልጋል። ሜሞራይዝ ኦር ድሪል ዋይል ዎኪንግ ኦር ኤክሰርሳይሲንግ። እንግዲህ ምን ማድረግ ነው? ከቦታ ቦታ ስንንቀሳቀስ፣ ስፖርት ስንሰራ፣ ቤተሰብን ስናገዝ ሊሆን ይችላል። የተማርነውን ነገር እንደገና መልሰን ማስታወስ መቻል። ስራ እየሰራን አእምሯችንን ወደ ትምህርት መውሰድ፣ ወክ ስናደርግ፣ ስፖርት ስንሰራ ሊሆን ይችላል። ደግመን መላልሰን ማስታወስ ያስፈልጋል ማለት ነው። መቼ ነው ማጥናት ያለብኝ? ይሄ እንግዲህ ሌላኛው ስኪል ሊሆን ይችላል። ቀጣይን ቪዲዮ ከዚህ ጀምረን የምናይ ይሆናል። ይሄን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ እንዲደርስ ሼር አድርጉ፣ ኮሜንት ጻፉ። በዩቲዩብ ላይ የሚመጣ ቪዲዮ ከሆነ ደግሞ ሰብስክራይብ እያደረጋችሁ ቶሎ የምለቃቸውን ነገሮች ኢንፎርሜሽን እንዲደርሳችሁ
ይረዳችኋልና ሰብስክራይብ ማድረጋችሁን አትርሱ። ለነበረን ጊዜ ሁሉ ቴንኪው።